ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ ደግሞ ቻፕተር 2 በፓርት 3 መተናል ማለት ነው። ከባለፈው በቀጠለ የምናየው ግራፊካል ቪዥዋል ፕሬዘንቴሽን ኦፍ ዳታ የሚለውን የምናይበት ይሆናል። እንደነው አንድ ዳታ በግራፍ በቪዥዋል ፕሬዘንቴሽን ልናሳይ የሚችለው የሚለውን የምናይበት ይሆናል ማለት ነው። ሪፕሬዘንት ዳታ ቪዥዋሊ ዩዚንግ ቻርት ግራፍ ኤንድ በማፕ በእነኚህ ሪፕሬዘንት እናደርጋለን ማለት ነው። This most powerful method of revealing the pattern and telling story ነው have greater attraction than more frequency of the number are easily understandable and by everyone ሁሉም ሰው አንደርስታንድ ሊያደርገው የሚችል መሆን አለበት ማለት ነው። common of visual explained ስንመለከት በላይን ቻርት በስኮት ፕሎት በማፕ ማሳየት እንችላለን። how to present data using histogram አንድን ዳታ እንዴት ነው በሂስቶግራም የምናሳየው የሚለውን ስንመለከት ኬ ካራክተር ኦፍ ሂስቶግራፍ የሚለው ኬ ካራክተር አለ። የመጀመሪያው ባር ታች ኢች አዘር ነው። አንደኛው ከአንደኛው መንካት አለበት ነው ጋፕ ቢቱን ባር አንደኛው ባር ከአንደኛው ባር ጋፕ መኖር የለበትም ማለት ነው። ኤክስ አክሲስ ሪፕሬዘንት ኮንቲኒው ነው። ኤክስ አክሲስ ሪፕሬዘንት ምንድነው ኮንቲኒው ነው ያለውን ኑሜሪካል ኢንተርቫሉን ይገልጻል ማለት ነው። ክላስ ባውንደሩን ወይ አክሲስ ሪፕሬዘንት ፍሪኮንሲውን ይገልጻል ማለት ነው። ሻው ዘ ሸፕ ዘ ሴንተር ኤንድ ስፕሪድ ኦፍ ዩር ዳታ ስንመለከተው ድራው ሂስቶግራም አባብ ግሩፕ ፍሪኮንሲ ስንመለከተው ክላስ ባውንደር ያለ ክላስ ማርክ አለ ሁሉም ነገር አለ። እዚህ ላይ ስቴፕ ኮንስትራንት ኦፍ ሂስቶግራፍ ለመስራት ምን አይነት ስቴፕ አሉ ብትነን የሚለው ድራው ኤክስ አክሲስ ኤንድ ወይ አክሲስን መሳል ያስፈልገናል። ሁለተኛ ሌብል ክላስ ባውንደሩን ማስቀመጥ ፍሪኮንሲውን ማስቀመጥ ይኖርብናል ማለት ነው። ዩዚንግ ፍሪኮንሲ ሄት ድሮ ቨርቲካል ፎር ኢች ክላስ ነው ማስቀመጥ አለብን ማለት ነው። መሳል አለብን። ለምሳሌ ኖ ጋፕ ቢትዊን የተባለው በ5.5 እና በ17.5 ምንም አይነት ጋፕ እንደሌለ ነው የሚያሳየው። ክላስ ትንሰራ ይሄንን ሂስቶግራፍ ትንሰራ የምንጠቀመው ክላስ ባውንደር ነው። ፈተና ይመጣል ማለት ነው። ይሄንን መለየት ይኖርብናል። how to present data using frequency polygon ነው። እንዴት ነው ዳታን የምንሰራው? frequency polygon is a line graph that shows frequency distribution continue data by continue point polluted midpoint of class interval ይላል። እሱንም የምናይበት ነው። k characters use line segment installed the bar point are polluted at a class midpoint closing by connecting to horizontal axis excellent show terrain or comparing multiple distribution and ማየት ይኖርብናል ማለት ነው። ስቴፕ ባይ ስቴፕ ኢተሬሽን ፕሮሰስ ነው። ስታርት ፍሪኮንሲ ዲስትሪቢዩሽን መነሻውን ነው ፖሊቲን ሚድ ፖይንት ፍሪኮንሲውን እናያለን። ስንመለከተው ይሄንን ይመስላል ማለት ነው። ስዕሉ በጣም ቀላል ነው። ስቲም ኤንድ ሊፍ ፕሎት የሚለውን ስንመለከት ስቲም ሊፍ ፕሎት ስንወስድ ስቲም እና ሊፍ ፕሎት ማሳየት ነው። ፊውቸሩን ስንመሽ ሼፕ ኦፍ ዳታ ዲስትሪቢዩሽን ሼፓቸውን ያሳያል። ፕሬዘንት ኦሪጂናል ሮ ዳታ ኢዚሊ ኮንታክት ባይ ሃንድ ነው። ስቴፕ ምንድነው? ኦርደር ነው። ሊፍ ፕሎት የሚለው ኦርደር ዘ ዳታ አንደኛ ኦርደር ዘ ዳታ፣ ሁለተኛ አይዴንቲፋይ ዘ ስቲም፣ ሶስተኛ ድሮ ቨርቲካል ላይን፣ አራተኛ ፊል ዘ ላይፍ እና ሶርት ዘ ዳታ ማድረግ ይኖርብናል ማለት ነው። ሜክ እነኚህን ትንሰራ ይሄኛውን ዳታውን ማስቀመጥ እንችላለን። በስቲም ፕሎት ዋና መሪውን ቃል በዚህ ማስቀመጥ መሪው ቃል በዚህ ማስቀመጥ ቀጣይ ያለውን እንሰራለን። ኮር ፕሪንሲፓሎች ምን ስቲም ዶት ፕሎት ዶት ማለት ደግሞ በነምበር ላይ ዶት ማስቀመጥ ፍሪኮንሲውን በዶት ማስቀመጥ ነው። በጣም ቀላል ነው። ላይን ግራፍም በግራፍ በፖይንት እንደዚህ እናስቀምጣለን ማለት ነው። ሲምፕል ባር ቻርት አለ። ኦንሊ ቫሪያብል ሲምፕል ባር ቻርት ምን ኦንሊ ዋን ቫሪያብል ነው ማለት ነው። ኮምፖነንት ኦፍ ባር ቻርት የሚሉት ምን ናቸው አለ። ኮኔክት ማድረግ በባር ቻርት ይሄን ይመስላል ዲያግራሙ። ፒን ቻርት ስንመለከት ሰርክል ነው ዲቫይድድ ኢንቱ ሴክሽን ኦፍ ፐርሰንቴጅ ነውና በሰርክል ነው። አንግል ሴክተር ፍሪኮንሲ ቶታል ፍሪኮንሲ ኤንድ ሲባዛ በ360 አድርገን መስራት
እንችላለን ነው። በሲምፕል ሌከንኬ ሌያብል ኢንኮንሲስተንስ አድርገን መስራት እንችላለን ማለት ነው። እዚህ ጋር የምናየው ስካተር ዲያግራም ኢዝ ዘ ታይፕ ኦፍ ፕሎት ነው። እነኚህ ፖዚቲቭ ኮሬሌሽን፣ ኔጌቲቭ ኮሬሌሽን እና ኖ ኮሬሌሽን ይባላሉ። ፖዚቲቭ ኮሬሌሽን ምነው አፓርት ኦፍ ፍሮም ዘ ራይት ሲሆን ነው። ኔጌቲቭ ኮሬሌሽን ምነው ደግሞ ዶንት ቱ ዳውንዋርድ ነው፣ የቀነሰ ወደ ታች የሚወርድ ከሆነ። ኖ ኮሬሌሽን ማለት ምንም ኖ ክሪሊ ትሬንድ ነው፣ ምንም እንቅስቃሴ የሌለው ከሆነ ነው። ከርቭላር ሪሌሽን ነን ሪሌሽን ምንም አይነት ከርቭ በከርቭ ብቻ የተቀመጠ ከሆነ ከርቭላር ሪሌሽን የምንለው ይሆናል ማለት ነው። በቻፕተር